ሰላም ተከታታዮቻችን፣ ዛሬ ስለ ታላቁ ክለብ ማንቸስተር ዩናይትድ አጥቂ ራስመስ ሆይሉንድ ለምን ጎል አያስቆጥር የሚለውን መነሻ ምክንያት ሰፋ ባለ መልኩ እንተነትናለን። ራስመስ ሆይሉንድ ጥሩ ጨራሽ አጥቂ የሚባል ቢሆንም ከጊዜ ወደ ጊዜ አቋሙ እየቀነሰና እየወረደ መጥቷል። ምክንያቱም ተጫዋቹ ራስመስ ሆይሉንድ የፖዚሽኒንግ ችግር አለበት። አንድ 9 ቁጥር አጥቂ መቆም ወይም ፖዚሽን ማድረግ ያለበት ቦታ በሁለት ሴንተር ባክ መሃል ሲሆን እሱ ወይም ተጫዋቹ ራስመስ ሆይሉንድ ግን በአንደኛው ሌፍት ሴንተር ባክ እና በአንደኛው በሌፍት ባክ መካከል ነው የሚቆመው። ይህ አጥቂ ተገቢውን የጎል መጠን ለክለቡ እንዳያስቆጥር ያደርጋል። አሁን ከቅርብ ጊዜ በኋላ ሌላው የማንቸስተር ዩናይትድ አጥቂ ኔዘርላንዳዊ ጆሹዋ ዘርክዚ ጥሩ ብቃት የሚያሳየው ከዚህ ከራስመስ ሆይሉንድ ፖዚሽኒንግ ወይም አቋቋም ጋር ይያያዛል። ራስመስ ሆይሉንድ በሌፍት ሴንተር ባክ እና በሌፍት ባኩ መካከል ሲቆም ጆሹዋ ዘርክዚ በአንደኛው ሴንተር ባክ ወይም ራይት ሴንተር ባኩ ጋር አንድ ለአንድ ግንኙነት አለው። ተጫዋቹ በባህሪው ደግሞ ከኳስ ጋር ምቾት የሚሰማውና የተቃራኒ ቡድን ተጫዋቾችን በቀላል አልፎ መሄድ የሚችል ነው። ጆሹዋ ዘርክዚ ለክለቡ ጥሩ እንቅስቃሴ እንዲያሳይ ያደርገዋል። ግን በዚህ አጫወት ላይ የታላቁ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ማድነቅ አለብን። ምክንያቱም አሰልጣኝ ሩበን አሞሪም ለተጫዋቾች አጫወት እየተረዳ ስለሆነ አንድ አሰልጣኝ ጥሩ የሚባለው ታክቲኩን ለተጫዋቾቹ ጋር ሲያስማማ ነው። በትዕግስት ስላዳመጡ እናመሰግናለን። በተጨማሪ እንደዚህ አይነት ቪዲዮ እንዲደርሱት ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱ።